እሙዬ እሙ ሂዶ ለዛ ስራ ፈት አርፈ ድንጋይህን አሙቅ ካልሽሽ። ምን አግኝታ ነው? አሪፍ መላ። ምን አይነት መላ? አሪፍ መላ ነው። አታስብ፣ ማህሙድ የዘፈነው አይነት መላ አይደለም። ሄሎ ሀንዬ፣ ይቅርታ አላወኩም። ድንጋይ ከሚያሞቁት ሰፈር ነው የምደውልልሽ። አልገባኝም። ድንጋይ ነሽ እንዴ የማይገባሽ? እየተሳደብክ ነው? ድንጋይ ከሆንሽ ንገሪንና እስኪገባሽ ድረስ እንሙቅብሽ። ለዛጋው ነው ሰውዬ። አለመታወቂያ መንቀሳቀስ ከፈለግሽ ዝጊ። በሽተኛ ሆ ወይኔ። ሄሎ የኔ ወንድም። አቤት የኔ ድንጋይ። የት ነው ያለኸው? የት ልምጣ? ቅድም ሙቀው ያልሽኝ ቦታ ጋር። ቦታውን አውቄዋለሁ። ራስሽ እንዴት ይጠፋሻል? ሰላም። ቅድም አስቀየምኩህ አይደል? አሁን ልትክሽኝ አይደል? ችግር የለውም። ምን ልቀጣ? ቁጭ በይ። ይሄ ነው ቅጣትህ? አንድ ሳምንት በቀን 100 ብር እየከፈልሽኝ ይሄን ድንጋይ አብረሽኝ ታሞቂያለሽ። ቀልደኛ። መታወቂያውን በወጦ ይሻለኛል። እንደፈለግሽ። ዛሬ ግን የግድ ያስፈልገኝ ነበር። ስለዚህ እኔ እንዳልኩሽ ነው የሚሆነው። እንዴ ምንድን ነው? መያዣ ነው። ሳምንት ሞላሽ እኮ። አሁን መሄድ ትችያለሽ። መላመድ እኮ ክፉ ነው። አፈቀርሽኝ እንዴ? እኔ ስለማመቀው ድንጋይ ነበር የወሮት። እስኪ ግንባሬ ንኪው። ግያለው አይደል? ጓደኛዬን አልሰማት ብዬ ነው ዱቄታ። ነይ እንደዛ የምትኩራሪበት ባልሽ ምን እንደሚሰራ አላሳይሽ። ነይ እስቲ ቀስ በይ። አይሽ ምን እንደሚሰራ ዱቄታም መቀየሽ። ቃል እኔ አላምንም ማለት እዚህ ምን ትሰራለህ? ስራ ነው። ሁሌ የምትፈልጊውን ብር የምሰጥሽ እኮ እዚህ እየሰራው ነው። ይሄ ምን ይመስላል? ዱቄታ እንዲህ አክት ምናምን ስታደርግ እኮ እንደዚህ ችጋራም አትመስልም እኮ። ልክ እንደዚህ ልኩን ንገሪ። ቆይ እኔነቴን ወደድሽልኝ መስሎኝ ነበር እኮ። ሲጀመር ምን የሚወደድ ነገር አለ? ጭራሽ ደግሞ እንደዚህ ሆነ ሳይ በጣም ጠላሁ። እሰይ የት አባቱ። በጣም ነው ማዝነው። እኔ ራሱ በጣም ነው ማዝነው። ጓደኛዬን አልሰማት ብዬ ነው ዱቄታ። አመዳም። እሺ ሲጀምር ጓደኛዬ አትመጥንህም ነበር። አንቺ ያምሻል እንዴ? ወይኔ ይቅርታ። እሺ በጣም በቃ ታካብድና እንሂድ። ቆይ ምን ሆነ ነው? ልጅቷ አልነገርኩም እንዴ? አዲሷ ተከራይ ናት። ማ ቅድስት እዚህ ልትኖር? ታውቃታለህ እንዴ? ቅድስት ናት እኮ ኤሌመንተሪ። እንዴት ረሳችኝ ግን? ፎንቃ እንዴት ታስታውሳለች? በጣም ተቀይረሃል እኮ። ትቀልጃለሽ እንዴ? ስትመጣ አስተዋውቅሃለሁ። ወይኔ ይቅርታ። እሺ በቅድሙ ቸኩዬ ስለነበር ነው። ቅድስት ነሻ? እንተዋወቃለን እንዴ? ረሳሽኝ እንዴ? ዴቭ ነኝ እኮ 7ኛ ክፍል ትልቅ መነጽር። እንዴ ዴቭ በጣም ተቀየርክ ግን። ሸበላ ሆነብሽ አይደል? አዎ። ሂጂ ግቢ እስቲ። ሳይሽ አላገባሽም መሰለኝ። ለምን ቤት ገብታችሁ አታወሩም ታዲያ? እጹብ ውይ ባይሆን ሌላ ጊዜ ቤተክርስቲያን መሄድ አለብኝ።